ጾም በተለያዩ ሃይማኖቶች ከሚተገበሩ ስርዓቶች ውስጥ አንዱ ሲሆን ይሄውም ራስን ከምግብና ከመጠጥ ለተወሰነ ሰዓት በማራቅ የሚተገበር ስርዓት ነው። ከሃይማኖታዊ ፋይዳው በተረፈ ጾም የተለያዩ የጤና ጥቅሞች እንዳለው በተለያየ ጊዜ የተሰሩ ጥናቶች ያመለክታሉ። በዚህ ርዕስ ስር የጾምን የጤና ጥቅሞች ለማየት እንሞክራለን። ዶክተር ሙልጌታ ነኝ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጾም ከምግብና ከመጠጥ ዘሮች ለተወሰነ ሰዓት ራስን ማራቅ ወይም መከልከል ሲሆን በሃይማኖታዊ ፋይዳው በተለየ የተለያዩ የጤና ጥቅሞች አለው። አንድ ሰው በሚጾምበት ጊዜ በተለያዩ ሰዓታት ውስጥ የተለያዩ ኩነቶች በሰውነቱ ስርዓት ውስጥ ይከናወናሉ። በመጀመሪያዎቹ 8 ሰዓት ውስጥ ሰውነታችን ውስጥ ያለው የስኳር መጠንና ስኳሩን ለመጠቀም የሚያገለግለው ሆርሞን ወይም ኢንሱሊን እየቀነሰ ይመጣል። በተጨማሪም አንጀታችን ከምግብ ራሱን ነፃ በማድረግ እረፍት ይጀምራል። በቀጣይ 12 እስከ 18 ሰዓት ውስጥ የሰውነታችን የስኳር መጠን መውረዱን በተመለከተ የተለያዩ ሆርሞኖች መመንጨት ይጀምራሉ። ከዚህም በተጨማሪ ሰውነታችን አማራጭ የግሉኮስ ምንጮችን ማለትም ኬቶሲስ ወይም ግሉኮስን ከስብ ማምረት ይጀምራል። በዚህ ጊዜ ውስጥ የምግብ መፈጨት ስርዓቶች እረፍት በማግኘት ራሳቸውን ማደስ ሲጀምሩ የሰውነት ብግነት ወይም ኢንፍላሜሽን እየቀነሰ ይመጣል። በቀጣይ 24 እስከ 48 ሰዓት ውስጥ የስብ ክምችት እየቀነሰ ይመጣል። በተጨማሪም የተለያዩ ሆርሞኖች እንደ ሴሮቶኒን፣ ዶፓሚን፣ ኮርቲሶል እና ግሉካጎን በደም ውስጥ እየጨመሩ ይመጣሉ። በተጨማሪም የሰውነት ራስን መከላከል አቅም ራሱን ማደራጀት ይጀምራል። በ72 ሰዓት ውስጥ ያረጁና እድገታቸው የተዛባ ሴሎችን ማስወገድና ማጽዳት እንደዚሁም ራስን ከበሽታ የመከላከያ ዘዴዎች ወይም ኢሚዩን ሲስተም ራሱን ማዳንና ማባዛት ይጀምራል። ስለዚህ እያንዳንዱ ሰው በሚጾምበት የሰዓት ቆይታ መጠን የተለያዩ የጤና ጥቅሞችን ማግኘት ይችላል ማለት ነው። ከዚህ በመቀጠል በመጾም የሚገኙ የጤና ጥቅሞችን እናያለን። ከነዚህም ጥቅሞች ውስጥ አንደኛ የምግብ መፈጨት ስርዓት እንዲስተካከል ያደርጋል። ጾም የምግብ መፈጨት ስርዓታችን እረፍት እንዲያገኝ በማድረግ የተስተካከለና ጤናማ የምግብ ዝውውር እንዲኖር ያደርጋል። በዚህም የምግብ መፈጨት ስርዓት በተስተካከለ ሁኔታ እንዲሄድ ያደርጋል። ሁለተኛ የጠራ የሰውነት ቆዳ እንዲኖረን ያደርጋል። ጾም ሰውነታችን ከምግብ መፈጨት ነፃ እንዲሆን በማድረግ ሆርሞኖች ወደ ሌላ ስራ እንዲገቡ ያደርጋል። ሰውነታችን ውስጥ ያሉት የተለያዩ መርዛማ ንጥረ ነገሮች እንዲወገዱና እንዲጸዱ እድልም ይሰጣል። በዚህም ጊዜ ኩላሊት፣ ጉበትና ቆዳ ተገቢውን ተግባራቸውን እንዲከውኑ ያደርጋል። በዚህ ሂደት ጤናማና የጠራ ቆዳ እንዲኖረን ድርሻውን ይወጣል። ሶስተኛ የአእምሮ ጤናን መጠበቅና የማሰብ አቅምን መጨመር። ጾም የተለያዩ ፕሮቲኖች እንዲመረቱ በማድረግ እንደዚሁም የተለያዩ ሆርሞኖች እንደ ሴሮቶኒንና ኮርቲሶል እንዲረጋጉና ስራቸውን እንዲሰሩ በማድረግ በተጨማሪም የኒውሮኖች ብግነት ወይም ኒውሮ ኢንፍላሜሽንን በመቀነስ የአእምሮ ጤናን ያግዛል። ይሄውም ድባቴና ፍራቻን በመቀነስ የእንቅልፍ መዛባትን በማስተካከል እንደዚሁም የመርሳትና የፓርኪንሰን ዲዚዝ ወይም ኒውሮ ዲጀነሬቲቭ ዲስኦርደሮችን በመቀነስ የአእምሮ ጤናን በመጠበቅ ውስጥ የራሱ ድርሻ አለው። አራተኛ የሰውነት ክብደት ለመቀነስ ጾም ሰውነት ውስጥ ያሉትን የተለያዩ የስብ ክምችቶች እንዲቃጠሉ በማድረግ ክብደትን ለመቀነስ ይረዳል። አምስተኛ በሽታ የመከላከል አቅምን ይጨምራል። ይሄውም ብግነትን ወይም ኢንፍላሜሽንን በመቀነስ የነጭ ደም ሴሎችን እንቅስቃሴ እና ስርጭት በማገዝ እንደዚሁም ካንሰር አምጪ ሴሎች በሰውነት ውስጥ እንዳያድጉ በማድረግ ለካንሰርና ለተለያዩ ህመሞች የመጋለጥ እድልን ይቀንሳል። ስድስተኛ የደም ስኳርን ለመቆጣጠር ያገለግላል። አንድ ሰው በሚጾም ጊዜ ሰውነታችን ኢንሱሊንን በአግባቡ እንዲጠቀም ያግዛል። ይሄም ኢንሱሊን ፐሪፈራል ሴንሲቲቪቲ ይጨምራል ማለት ነው። ከዚህም ውጭ ጾም ክብደትን ለመቀነስ ስለሚያግዝ የሰውነት ክብደት መጨመርን ወይም ኦቤሲቲን ተከትሎ የሚመጣም ሁለተኛውን አይነት የስኳር አይነት እንዳይዘን ለመከላከል ያገለግላል። በዚህ ሁለቱ መንገድ የሰውነታችን የስኳር መጠንን ለመቆጣጠር ጾም ጉልህ ድርሻ አለው። ሰባተኛ የልብና የደም ቧንቧ ጤንነት ላይ አዎንታዊ ተጽዕኖ አለው። ይህንንም ተግባር የሚከውነው የኮሌስትሮል መጠንን በመቀነስ የሰውነት ክብደትን በመቀነስ እንደዚሁም ብግነትን ወይም ኢንፍላሜሽንን በመቀነስና ደም ስሮች ላይ የሚደርሰውን የደም ግፊት በመቀነስ የልብና የደም ቧንቧ ጤንነትን ይጠብቃል። ስምንተኛ የሰውነት ምጣኔን እንደዚሁም የአካል ብቃትን ያሻሽላል። የሰውነትን ከጉዳት የማገገም ፍጥነትን ይጨምራል። ስለዚህ እያንዳንዱ ሰው
ከሃይማኖታዊ ጠቀሜታው በዘለል የጤና ጥቅሞቹን ለማግኘት በሚችለው መጠንና ሰዓት ራሱን በጾም ውስጥ ማሳለፍ አለበት። ጾም የነፍስ ቁስልን ታክማለች። የዛሬን በዚያ በቃን። ሀሳብ አስተያየት ካለው ኮመንት ያደርጉልን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላማችሁ ይብዛ። ሰላም ሁኑ።